ፀሐይ ላይ ሄጄ በአይሮፕላን ስመጣም በአይሮፕላን እንትና አንቺ በአዳነች ውዴ ፍቅሬ እዚህ ከተሰበሰብነው ውስጥ ጅል ነው ብለህ የምታስበው ሰው ማን ነው? እኔ ነኝ ማለት እንዴ? ለቂጡ ሱሪ መግዣ ያጣው እንዱሉ እየተነሳ ትብለው ብሬን እያለ ይዘፍናል እንዴ? ዝም ብለን ያንጠለጠልኩ አለችኝ። እንዴ ለማንጠልጠሉ ከኔ አህያው አይሻልም እንዴ? ላይክ አርጉኝ ፈልጌው ነው። አበበ በሶ ተመኘ አበበ በሶ ተመኘ ጫላ ጩቤ ምን አባስ ሰራ ነው እስካሁን ድረስ ያረፈድከው? አይ ቲቸር ዳይሬክተራችን እኮ 50 ብር ጠፍቶበት ሄድ ነጠላ ሰረዝ ስድ ንባብ እናንተ ምን ቤት ነህ? ዳይሬክተሩን ብር ስታፋለግ ነው የቆየው እስካሁን ድረስ? አይ እኔማ ብሩ ላይ ቆሜበት ነበር። ብገረ እንዴ ቲቸር ደግሞ ኧረ በጣም ይደብራል። ኧረ በጣም ይደብራል ነው ከተማሪ ጋር። ኧረ ቲቸር ከተማሪ ጋር ብጌ ብያለሁ አላቀንደም። ሂድ በላሙን ዘርዝረና መጋኛ አግብቼ እኮ ነው የምኖር። ባለቤቴን አታውቃት? አውቃታለሁ። ኧረ ለውጭ ሰውማ አልጋ ናት፣ ለውስጥ ቀጋ አልጋ ናት። ለውጭ ሰው ደህና ሰው ትመስላለች። አልተስማማችሁም? በምንድን ነው ያልተስማማችሁት? መስማማት አለመስማማት ላይ ማን ደርሶ? ገና ቤት እኮ ደህና ዋላችሁ ብዬ አረማመዴ አገባቢ ቤቴ እንጂ አገባቢ አረማመዴ ታላማራት እሺ እንካቅመስ ሚስትህ አንተን በዱላ ባገኘችው በያዘችው በቃ እንዲህ እህል ሳጣብቅ እህል አብረን እየጎረስን ማዕድ ቀርቦ እንዲህ ሳጣብቅ አጠባበቅ አጎራረስ ታላማራት እንካቅመስ አረጊ መዳህም ያለኛል። ጀነራል ነው ልጅ ኢትዮጵያ ውስጥ ለመጀመሪያ ጊዜ ሴት ሆና ሳይክል ነዳችሁ ማለት ነው። ጣይቱ ነኝ። አፄ ዮሐንስ መቼ ሞተ? 1 2 3 4 5 6 7 8 በ1881 ነው የሞተው። ይሄን ካላወቅ ምን ነው የምታውቀው? ፕሬዝዳንት በየአመቱ የምትቀይር ሀገር ማን ነች? 1 2 3 4 5 6 በሉ። ስዊዘርላንድ ነች አባት፣ ስዊዘርላንድ ነች። ጨረቃ በምድር ዙሪያ ለመዞር ምን ያህል ጊዜ ይፈጅባታል? 1 2 3 4 5 6 7 በለው 27 ቀን ነው አባ 27 ሰዓት ነው ያልከው። ስልክን ለመጀመሪያ ጊዜ የፈጠረው ሰውዬ ማን ነው? 1 2 3 4 5 6 7 አሌክሳንደር ግራምቤል ተነስ። በዓለማችን ላይ ትልቁ ቤተ መጻሕፍት የት ይገኛል? 1 2 3 4 5 6 7 በል። አሜሪካ ነው የሚገኘው። አይ እውቀት ካለ አሜሪካ ውስጥ ነው የምትገኘው። በዓለማችን ላይ በቆዳ ስፋት ትንሿ ሀገር ማን ነች? 1 2 3 4 5 6 7 ቫቲካን ያቂ ቦታውን ይዟል። ማንንም ማለት ነው። በል የዩክሬን ዋና ከተማ ምንድን ነች? ጠጣው ኬቭ ነው መልሱ። ጎጆ ቤቱን ለቀውልን ሄዱ ከባለቤቴ ጋር። አልተኛንም። ሿ አብዬ ተኝቻለሁ። ሌሊት ፍልፍሉ አቤት ጅብ መጣ እና አቀባበል ላድርግለት
ተነስ እንጂ እንዴ! ለምንድን ነው የምነሳው? ጅብ መጣ እኮ በረት ውስጥ ሊገባ ነው። ወንድ አይደለህ አለችኝ። እኔ በእናቴም ሴት ነኝ። አው እየነገርኩ ፍልፍሉ ምንድን ነው የምትነግሪኝ? ይኸው ጅቡ ወደ በረት እየገባ አህያውን ሊበላ ነው እና እኔ ምን አገባኝ ስላት ዝም ብለን ያንጠለጠልከው አለችኝ። እንዴ ለማንጠልጠሉ ከኔ አህያው አይሻልም እንዴ? የማን እንቁልጣም ነው እንዲህ በር ጋር የነበረው? ማን ነው እየሮጠ የገባው? የማን እንቁልጣም ነው? እናንተ እንቁልጣሞች እዛ ጋር ተማሪ ባንጋጠጠው፣ ተማሪ ላንቀርቅብላቸው፣ ተማሪ አንጣለለው ከእናንተ ያልፍም። ተማሪ ሰለቀጠው በተለይ እኔ አልቻልኩም። አንተ የጅብ ላንቃ፣ አንተ የቡዳ በስ እኔ አልቻልኩም። ናውጣ እኛ አትበሉ፣ አትሳቁ። እናንተ የሰው በረሮች 32 ጥርስ ያላችሁ በረሮች ኑጡ። እናንተ ያላችሁ ማስተማራችሁ በጣም አንቋጨራችሁ። እንዲህ ዝንብ ልጇን አዝላ እየለመነች ፊት በቃ እኔ መጥፎ ቃል አታናግሩኝ፣ ኑጡ። ጨጓሬ ላጣችሁት በቃ እኔ በቃ አልቻልኩም። ወተት ሳታመጡ እዚህ ቤት እንዳመጡ ኑጡ፣ በቃ ኑጡ። እናንተ ዳለ ፊቶች ትዝ ይላችኋል? ለመጀመሪያ ጊዜ ኢትዮጵያ ውስጥ ኮሮና ቫይረስ ገባ ሲባል ኮቪድ-19 ኬዝ ለመጀመሪያ ጊዜ ኢትዮጵያ ውስጥ ተገኘ ሲባል የመጀመሪያው ሳምንት አላዋሻችሁም ያበደ ነበር። በቃ ክላስ አልነበረም፣ ዋይፋይ ነው። በቃ ዘ ፈርስት ዊክ ያበደ ነበር። በቃ ቲክቶክ ምናምን ነገር መጣ፣ ትሬኒንግ ነው። በቃ ቺል ታረጋለ። ያው በሽታው በስቶ ሰው ሳይገልብን በፊት የመጀመሪያው ሳምንት ያበደ ነበር እና የዛኔ የ5 ብር ፌስ ማስክ የአፍ መሸፈኛ ጭንብል በ300 ብር የሸጣችሁ የቸበቸባችሁ ሴኒታይዘር በ400 ብር በ500 ብር ካርቶኑን የቸበቸባችሁ ሰዎች ሰላም ናችሁ? እንዴት ናችሁ? እንዳሁኑ መንገድ ላይ ሳይበተን በፊት አሁን ጭራሽ ሰው ሱር ብሎ ማየው ኮሮና ማለ ብለው አስቡምና የዛኔ ከበሽታው በላይ ያስጨነቃችሁን ሰዎች አስተውሳለሁ። ፒያሳ ከነማ ፋርማሲ አባቴ ትጠላለ፣ ህፃን አዋቂው ሽማግሌ አሮጊቱ ምናምን እንደማዘር በከዘራ ምናምን አቫታር በለው በቃ አባቴ አቫታር ሰው ሰማይ ተቀብቶ ይገደላል። በቃ ለምን? ለሴኒታይዘር፣ ለምን? ለፌስ ማስክ። በሽታው እኮ በቃ ትዝብት ነው። አይቼዋለሁ። የሆነ ሰውዬ ፋርማሲ የ5 ብር ፌስ ማስክ በ300 ብር ሸጠልኝ። እኛ ሰፈር ነው ሰውዬውና በቃ አሁን ትዝብት በቃ ሁሌ ሲያይ በጣም እኮ ይለያል። ትዝብት በቃ እና እንዴት ናችሁ? የ5 ብር ፌስ ማስክ በ500 ብር በ400 ብር በ300 ብር የቸበቸባችሁ ሰዎች ሰላም ናችሁ? የት ደርሳችኋል? አሁን ላይ ዘይት ካምፓኒ ከፍታችኋል? ሲሚንቶ ማምረት ጀመራችሁ? የት ናችሁ? በጣም ባለጌ ናችሁ። እሺ ባለጌ እና የት ናችሁ? ሰላም ናችሁ? ምን ነው ድምጻችሁ ጠፋ? ይሄ ሱሪ አሪፍ ነው። ይሄ ሱሪ ሰደዋ ይብራብኝ ብራ አልወደድከው? ይሄው እዚህ ማለት በበርገንዲ ይለብሱታል ጋሽ ረዲ። ይሄው አልወደድኩትም። ጫማው ሰዳ ጫማ በዚህ አለ በጫማ ጫማው ይሄ ደንበኛ ጫማው ይብራብኝ ወይኔ ቲሸርት ወይት ነው ያለ እቺ ይሁንላበት ቲሸርት ምን አልወደድከው? አይ በቃ ይቅርብኛ። ሳባ በቃ ሳብ ውጣ አታድርግ። ምንድነው አየር ትይዛለህ? ሳብ ውጣ። እንዴት እንደዚህ ደስተኛ ልትሆን ቻለ? እኔ ከሰው ጋር በሆነው ባሉ ነው አልጨቃጨቅም። ልክ ናችሁ ብዬ ነው ማለት ሁሉ እንደዚህ እኮ ልክ አይደለም። ደስተኛ አትሆንም። አዎ ልክ ነሽ። That one there was a violation. Personally, I wouldn't have. ሴቶች እንኳን ተማርከው ሲመጡ አንዷን እንኳን አስደፍሮኛ ያውቁ። ሁሉንም እርሶ ነበር የሚደፍሯቸው። እንደው አሁን ስለ ሴቶች የሚወራበት ሰዓት ላይ ነው ያለነው። ኧረ እባክህ አንተ ሰውዬ ኧረ ተው። ይበላጣል ይባስ ብለው ሹመት ስጠይቆት ከአህያነት ወደ ሰውነት ከፍ አድርጌያለሁ ብለው ቀለዱብኝ። ፈጣሪ ግን ጊዜ ጠብቆ እኔ ላይ ጣሉት። ክፉ አረመኔ ደደብኑት። ከአራተኛ ክፍል መጥቶኛን ሲሞራ ያፍሩ እናቱት። ምን ነበር ብለህ ስትሰድበኝ የነበረው? ያው ሊሞቱ ነው። ሞራሎት አይጎዳም። ቢጎዳም ደግሞ ምንም አያመጡ። ሙትቻ ነገር ይሁ ምንም አይደለም። ልሙትና እንነጋገራለን ከሞቱ በኋላ። እባካችሁን ጋይስ ይሄ መልእክቴ ለጊልዶ አድርሱልኝ። የሰው ልጅ ይሁን እንጂ ማንኛውም ሰው እኔ ጋር መጥቶ ዘፈን ማውጣት ይችላል ብሏል። ስለዚህ እኔ ጥሩ ድምጽ አለኝ። አሁን ድምጼን አሰማችኋለሁ። እሱ ድምጼን ሰምቶ ያው ግጥም ለራሱ ሰጥቶኝ ዘፈን እሱ ቤት መስራት እፈልጋለሁ። እሺ
መቼም እሱ የኔ ማር ነው የሚገዛው እዛ ጋር የወጣ ዘፈን አይ ውዴ ፍቅሬ እናንተ እንዴት ነው ሙሉ ደቂቃ ግን እንደዚህ እና በቃ ነው ግልዶ የፍራይን ድምጼን እንግዲህ አክብረ በደንብ እንደሚያምር ከማንም እንደሚበልጥ አውቃለሁ እባክህን እስማስ ሰላም ለዚህ ቤት ናችሁ አለስ ነው አርፊስ ነው አለው እንዳማረብኝ ሰው እንደቀናብኝ ክብሩ ይስፋ አለንልሽ አባት ፊስ ነው አታ ምን ነው በጠራራ ፀሐይ ሾርባ የምጠጣው ኧረ ስሙዚ ነው ማን ያ ማን ኧረ ሾርባ ነው ኧረ ስሙዚ ነው ያ ማን የሚገርም ነው አዴ ድሬዱ ያበደ ነው ማን ድሬዱ ያበደ ነው አምሮ ኧረ ሹሩባ እኮ ነው ማን ያ ማን ሹሩባ ነው ያ ማን ሹሩባ ነው የሚገርም ጫማው ስኬቸርሱ ያበደ ነው መቼ ነው የገዛችው ጆርዳን እኮ ነው ጫማው ይሄ ጆርዳን ነው ያ ማን ጆርዳን ነው ያ ማን የሚገርም ነው ጆሮ ጌጥ ያበደ ነው ማን ጆሮ ጌጥ ሄዶብሻል አልኩ በቃ ሄዶብሻል ኤርፎን እኮ ነው ያረኩት ኤርፎን ማን ኤርፎን ነው ኧረ በስመ አብ ኧረ ሁላችሁም ምን እሺ ገገማችሁ ባላየ እየተላለፍን እንጂ ድሮም ናቲ ነኝ ያዋጣኝ ማን ኧረ እኔ ክፍሎም ነኝ ፑሽ ናይስ ናይስ እስቲ ግፊ በደንብ እስቲ ናይስ ይውጣ ግፊ ነርስ እንዴት ነው አሪፍ ነው ዶክተር እሺ ግፊ ናይስ ኧረ እባክህ ቁጭ ብለህ ተኛለህ እንዴ ቀበቶን ፍታ ናይስ ግፊ ፑሽ አስገባ ዶክተር አስገባ ናይስ ሰላም ናችሁ እንዴት ናችሁ አይዞሽ ግፊ ማን አንተ ደግሞ አይዞሽ አካውንት አፍታችኋል አካውንት ላስከፍታችሁ ነበር ትቀልዳለህ እንዴ ሰው እዚህ ምጥ ይዞታል አንተ ትቀልዳለህ አዲስ ለሚወለዱም እኮ አለ ሲያስጠላ በእናታችሁ ምን አይነቱ ነው አይዞሽ ወጥቷል አካውንት ከተሻለ እንኳን ደስ ያላችሁ ስሙን ማን ነበር እኔ አሪፍ ስም ላውጣ ይቆጥሩ ይሸለም አንተ ሰው ያማን እንዴ ሰላም እንደናችሁ ሰላም ነሽ አለ ሶስታችን ዝም ብዬ ሳያችሁ ተመቻችሁና ዘፍነላችሁ አስበ ነበር ኧረ ለቸና ደሻታ እዛው ጻይዋን ትንሽ ቀለል ያደርግልናል ጻይዋን እሺ ሆፕ ኢንተርቴይንመንት ሄዳለሁ ባቡር ተሳፍሬ ያቺን ጉብል ወጣት አያታለሁ ድሬ በቁልምጫዋ ላይ ዛጎል ያሰረችው ማሽላ ጠባቂ ሀር ላይ ያለችው ድሬ ላይ ያለችው አባ ልስፈን ያልሽው ነገን የድሬ ልጅ ጸባይ ምግባራቸው እንግዳ ያለምዳል አቀራረባቸው ከማሸላው ዛላ ቀንጥሳ ጋብዛኝ ተላወሰ ሆዴ ሞደል ጸንታብኝ አቦ ሰላም ያግባ ብላ እንደሸኘች እንዳይጨንቀኝ ምነው በተከተለች አመሰግናለሁ አስደነገጥሽ በጣም እንደ በቃ ሰሞኑን የተለቀቁ ፊልሞች እኮ በቃ የሚነፋፉ ናቸው። ቀላል አንተ ደስ ሲሉ የ2022 ፊልሞች ልታቋል ናስቲ አተና እኔ ነው አዎ አንተ አልመጣም እንዲህ ሊጠገቡ እናችሁ ና እየተባልክ አንዴ አንተ አልመጣም የመላጣ ልጅ አንተ እንዴ ነው ምንነት ሊዋክሽ በቃ አንቺ ተመክተሽ አታውቂም እንዴ በቃ አይዞሽ ለጻል ልጅ ግን ፊት መስጠት አስፈልግም ማለት አራው ከዚህ በኋላ እኛ ራሱ ላንተ ፊት አንሰጥም Somebody come and look at this. What the fuck?
That's really what the fuck I want to know. What the fuck is going on? እኔ ምንሽ ባለፈው ስንገናኝ ጠብስሽ ነበር እንዴት ነው አንድ ላይ ነው አንድ ላይ ነው አንቺም ጠብስሽ ያምሰው በጣም ለዘው ደስ በፍቅር የሚያጨናንቅ ጧት ቴክስት ማታ ቴክስት በላሽ ወይ ቤቢዬ ጠጣሽ ወይ ቤቢዬ ነው ምንሱ አልገባሽም ከመኪና ዞር አበባ ተንቺ ስለስ አበባ ከሽንት ቤት እንኳን ሰውት አበባ እንጃኝ ግን ያለው ብለ እኛ ራሱ ለአኒቨርሰሪያችን ብታይ ምን ባሳል ይችላል ድንዝዛና ዓለማችንን ልናይ ነው ማለት ሻፍቃ እኔ እኮ ለበዚህ ዱባይ ነው ያልኩት አይቺሻለሁ አፈር ላይ ስትንደባል ላይ ነበር አንቺ ሲገርምሻል ገና ጨረቃ ውስጥሻለሁ ብሎ ቃል ገብቶልኛል ታይስ ኮንሰርት ግን ደግሞ ማይሽ በጊዜ ልሽ እኔ ባለ ገዛው ነው ምናምን ነገር ሲሰምቻለሁ የኔ እኮ ድርድር ላይ ነው ማይ የኔ እኮ ቀርብ ከፍሏል ይበላ ቆርቤ መጣው በሰማይ ላይ የጀባ ይወብናል ስመጣም ባይወብናል ላሳላሊ በላ ሲሄድም ስመጣም ባይወብናል ሸምስ ብራዘር ይላል አቺ ጆዬ ዴደሽ አባቴ ዲኖስ ኮኔ ራሽን ዘፈን አልወጣሽማ እንዲህ ተቀልዶ አንቅርም በባዶ እኛም ይዘፍናልን ወይ ጉዶ ምድሮ አሁን ያልከውን ግጥም ትዘፍናለህ አዘፍነው አይዘፍንም ደብረማ አይዘፍንማ ዝም ብሎ በነፃ መስፈን አይደል 2000 ያዋጣል መቶ ጨምርበት ተነሳው ጀምር ተበል ዝፈን ነሻለ ዘፍናለህ ሁሉም ሰው ካደዶ አንቀርም በባዶ እኛ መዘፍናለን ቢትሰራልን ጊልዶ ሁሉም ሰው ካደዶ አንቀርም በባዶ እኛ መዘፍናለን ቢትሰራልን ጊልዶ ባናና ተወዶ ሱቄ ሁላ ባዶ ሴቶች ከባላቸው ወይም ፍቅረኛቸው ቢሰሙት ደስ ሊላቸው የሚችል ቃል የት ነው? ታገቢኛለሽ ወይ? አምሮብሻል፣ ታምሪያለሽ። አራተኛው ሴቶች ሰርፕራይዝ። ታዲያ ሰርፕራይዝ እኮ ነው ታገቢኛለሽ ወይ? አስበውበት ነው እሱ አንዴ በምን አወቅ? ስልክ ትወስጂና ትደውይለት። እናቱ እያሉ ትሆናለች። አዋዜ አታውቅም ባይዘ አዋዜ ከሰብላችሁ ግን እኮ ላብራራልህ እሱን ነገር የምር እሺ እንትን የጎጃም ባህል ውስጥ ማለት ነው እዛ በጥሬ ስጋ ምናምን ይበላል ሲሰራ ይሄ ቅቤ ጫው እና በሶ በርበሬ ተደርጎ ነው የሚታሸው እና እኛ ቤት ለበዓል ምናምን በጥሬ ስጋ እሱን የምንበላው ሶ ብላ እና የመጣን ነው በሱ ብላ የምሬ ነው እግዚአብሔር አንቺ የምታውቂው ልጅ እኔ የማውቀው ነው አይ በርግጥ 50ዎቹ አላወቅኩትም አልመጣልኝም እንጂ እኔ ቤት ውስጥ የምንበላው የመጣልኝ እሱ ነው እንጂ አዋዚ ያለማወቅ አይደለም የደስታ ቀን ነው የመዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስዶቹ ወዳጅ ቤተሰብ እስኪንያችሁ ሙሽራው ሙሽራዬ ሚዜዎቹ አንድ ጊዜ ከባድ የሆነ መልእክት ከአሜሪካ ኦሃዮ ደርሶናል። አንድ ጊዜ እባካችሁ እንድታዳምጡን እንፈልጋለን። ሙሽራው ከኤክስህ
ጠጄ ጠላነሽ ይላል። እንዴት አይነት ኤክስ ነች! እንዴት አይነት ኤክስ ነች! በዚህ ቀን ማስተውሰው ራሱ እንዴት ናፍቀኛል፣ አሁን አዲስ ህይወት ጀምራል፣ ደስ ይላል ይላል። እንዴት አይነት ኤክስ ነች! አንድ ጊዜ ስትጨብጨባ ለዚህ ኤክስ አታስቀጥባክ፣ ዝም ብላ በቂ ነው በቂ ነው። እሺ አሁን ምን ይላል መሰላችሁ ደብዳቤው? ያኔ ጥላዬን ስትሄድ ነፍሰ ጡር ነበርኩ፣ ልነግርህ ስል ጥጋብ አናተ ላይ ወጥቶ አላዳመጥከኝም ነበር። አሁን ደብዳቤውን ያመጣችሁ ህፃን ያንተ ልጅ ናት፣ ተንከባከባት፣ እወዳለሁ፣ የዘላለሜ ነህ ይላል። እንዴት አይነት ኤክስ ነች! እንዴት አይነት የተባረከች ኤክስ ነች! እስቲ አንድ ጊዜ በጭፈራ እናደምቀዋለን ማለት ነው። ጭፈራ ይቀጥላል ይላል። ይመቻችሁ ይመቻችሁ። እሺ ማን ቢጮህብሽ ወይም ቢናገርሽ መልስ ሳትመልሺ ዋጥ ልታደርጋት ትችያለሽ? አለቃዬን አለቃዬን አለቃዬን። እሺ ልክ ነው። እሺ ልክ ነው። እሺ የኔ ጥፋት የኔ ጥፋት ነው። የኔ ጥፋት የኔ ጥፋት ነው። ልቆጣ እችላለሁ ሲል አለቃው ራሱ ልክ ነው። የኔ ጥፋት እኔም ጋር ዝንዛልነት አለ ሲል አለቃው ልክ ነው። የኔ ጥፋት እሺ የኔ ጥፋት። ተመልካቾቻችን ወፍራም ሰው ፕራንክ ማድረግ ግን እንዴት ደስ ይላል። Run. Run. እንዴ ለቂጡ ሱሪ መግዣ ያጣው ሁሉ እየተነሳ ትብለው ብሬን እያለ ይዘፍናል እንዴ? ወንዶች ቀስ። ኧረ እባክሽ አርቲፊሻል ጡትና ዳሌ ያላት አይደለች እንዴ? ነካካው ገላዬን አካሌን ደባብሰው እያለች የምትዘፍነው ሴቶች ቀስ ሲያቀቡ ውብዬ 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 ውብ አለ ውብዬ ውብ አለ አንቺ ነሽ የኔ አለ ውብዬ ውብ አለ አንቺ ነሽ የኔ አለ